ያጭበረበርሽ። ኧረ በስመ አብ በል ሴትዮ፣ ሁሉም ሰው የራሱ በስመ አብ አለው። ጉዳዩን ሃይማኖታዊ አታርጊው። እንግዲህ ለስራው ስኬታማነት የሰራተኛውን የኋላ ታሪክ ማወቅ ወሳኝነት አለው። እሺ ካንተ ልጀምር። ስም ደግሰው አማረ። ደግሰው አማረ። እድሜና ደካማ ጎንህ? ከዚህ ቀደም ሹር ቤት ገብቼ ነበር። አላቆዩኝ፣ ወዲያው ያሰናበቱኝ። ከዛ ደግሞ የምትለጠፈው ሱቅ አለች አይደል? እድሜ ያለፈ ታሪክ አላልኩም። በቁጥር ንገረኝ። እድሜ የኋላ አይ አብረን እኮ እናስለው ብዬ ነው። ያለፈ ታሪክ ደካማ ጎን ቁጥር አለማወቅ ነው ማለት ነው። እድሜ 35 ሊሆነኝ። ተው በቃ ተው። አንተ ራስህ ድርጅቱ ደካማ ጎን ነው። አሁን ወደ ድርጅቱ ስያሜ ጉዳይ እንሂድ። እንደምታውቁት ምን ልታዘዝ ያረጀ ያፈጀ ፊደላዊ ስም ነው። ይሄን ስም ይዘን ኢንተርናሽናል መሆን አንችልም። እንግዲህ በድምጽ ብልጫ እናድርገው። እሺ ሚላን የምትሉ ሚላን ሰው እንዴ ምንሽ ተስማማ? እኔ በምን ልታዘዝ እንዲቀጥል ነው የምፈልገው። ስንት ነገር ነው የለመድነው እዚህ ቤት። አንድ ጫንኛ መጀመሪያ የተለመደ አይደለም። እሱን ነው ያካሄድ ተነጋገርን እኮ ዲሞክራሲያዊ በሆነ መንገድ ፍትሃዊ በሆነ መንገድ እንፈተዋለን። ተነጋገርን፣ ጨረስን። በድምጽ ብልጫ እናደርጋለን። እሺ እንግዲህ ያው እኔ ምን እንደማስብ ያው ተናግሬያለሁ አይደል? ራዕያችንን ግልጽ አድርጌ አስቀምጫለሁ። ተልኳችንን 1 2 ብዬ ቆጥሬ አስቀምጫለሁ። ይሄንን ታሳቢ አድርገን ድምጽ እንሰጣለን። እሺ በምን ልታዘዝ ይቀጥል የምትሉ? ምን ልታዘዝ? እሺ አንድ ድምጽ አግኝቷል። 3 ነን እኮ። ተጨምቀን ነው። እኔ የታየኝ 1 ነው። በጽህፈት ቤት ይጣራል ችግር ካለ። Or loading manager is a person who manages ይህንን ሌላ ጊዜ እንነጋገራለን። እኔ እዚህ የመጣሁት ካፌውን ዘመናዊ ለማድረግ ነው። መስተንግዶና ፖለቲካ አንድ ናቸው። በስማ ሾው ምን አገናኛችሁ? እኔ ግን ጥያቄ አለኝ። ይሄ ነገር ስለ መስተንግዶ ነው አይደል እየነገርከን ያለው? እኔ አልገባኝም። እንዴት? የተናገርኩት ነገር እኮ ቀላል ነው። ቀላል አይደለም እንዴ? አዎ ግልጽ ነው። ቀላል ነው። እሺ ላለፉት 27 ደቂቃዎች ያወራሁት ያልገባው እጁን ያውጣ። ማብቃት ይቀራችኋል ማለት ነው። ሌላው ሁላችሁም የምታስተናግዱበት ክልል ይኖራችኋል። እድላይት አንቺ እዚህ ማሩን ደግሶ የንጉስ ነሽ? ኬላ ማለፍ አይቻልም። ያው እኔ ያልቅበት አጠቃላይ ማለት ነው፣ ፌዴራል እንደማለት ነው። ደንበኛዬ መጣ ተብሎ ሰው ክልል ውስጥ ገብቶ ማስተናገድ በፍጹም ክልክል።
በዚህ መልክ የተገኘ ቲፕ እንደ ኮንትሮባንድ ተቆጥሮ ለፌዴራል ገቢ ይሆናል። ፌዴራል እሺ፣ አሁን ወደ ስራ ዳይ ተንቀሳቀሱ፣ ወደ ስራ